የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ዶክተር ገዛኸኝ አስማማው የሪፍት ቫሊ ግሎባል ሚሽን ፕሬዚዳንት አሁን ደግሞ አዲስ የጀመርነው የፍቅር ማህበረሰብ ግንባታን በመምራት አገለግላለሁ። እግዚአብሔር ለዘላለም ስሙ ይባረክ። ዛሬ የማነሳው ርዕስ አንድ ቤተሰብ በሚል ነው። ይሄን ጉዳይ በጥንቃቄ እንድትሰሙኝ አደራ እላችኋለሁ። መነሻዬም ደግሞ የእግዚአብሔር ቃል ነው። የእግዚአብሔርን ቃል በኢየሱስ ስም አነባለሁ። የማነበው ኤፌሶን ምዕራፍ 2 ከ11 ጀምሮ ያለውን በኢየሱስ ስም አነባለሁ። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ የሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋ ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች አይደላችሁም ይላል። የእግዚአብሔር ስም የተባረከ ይሁን። እውነቱ ይሄ ነው። ስለ አንድነት የእግዚአብሔር ሕዝብ አንድ ቤተሰብ እንደሆነ ከኔ ይልቅ እናንተ የምትሰሙኝ እጅግ አብዝታችሁ ታውቃላችሁ። የመጽሐፍ ቅዱስ አስተማሪዎች፣ በቤተ ክርስቲያናችሁ ደቀ መዝሙር የምታፈሩ የምታስተምሩ፣ በመድረክ ላይ ቆማችሁ ወንጌልን የምትሰብኩ ስለ ክርስቶስ አካል አንድነት ወይም ስለ እግዚአብሔር ቤተሰብነት አጥብቃችሁ ታውቃላችሁ። በመዝሙረ ዳዊት 133 ያለውን፣ በዮሐንስ ወንጌል ምዕራፍ 17 ያለውን የአንድነትን ምስጢር በደንብ አድርጋችሁ ታውቃላችሁ። በሐዋርያት ሥራ ምዕራፍ 2 በአዲስ ኪዳን ያለውን የአንድነት፣ የአንድ ቤተሰብነት፣ የአንድ መንፈስነት ኃይል በደንብ ታውቃላችሁ። ወደ ዘፍጥረት በምንሄድበት ጊዜ ባቢሎንን ለመገንባት በአመፅ ሕዝብ በአንድ ቋንቋ በአንድ ሐሳብ በተነሳ ጊዜ እግዚአብሔር ያሰቡትን ሊያደርጉ የሚከለክላቸው የለም እንዳለም፣ አንድነት ሕግ እንደሆነ፣ ግራቪቲ ሎው ኦፍ ግራቪቲ እንዳለ፣ የመሬት ስበት ሕግ እንዳለ፣ የአንድነትንም ሕግ እንዳለ ሁላችሁ ታውቃላችሁ። ይህ የአንድነት ሕግ በክርስቶስ አካል አንድ መሆን ምድሪቱን በእግዚአብሔር መንግሥት ለመውረስ የእግዚአብሔር ኃይልና ክብር የሚመጣበት እንደሆነም ጠንቅቃችሁ ታውቃላችሁ። ስለ እግዚአብሔር ትልቅ ፍቅር ያላችሁ የክርስቶስ ኢየሱስ ወንጌል በምድራችን እንዲሰበክ በድንቅና በተአምራት የእግዚአብሔር ክብር እንዲገለጥ ታውቃላችሁ። ደግሞም እርስ በርሷ የማትስማማ መንግሥት እንደምትጠፋ ታውቃላችሁ። እርስ በርስ ትጠላለፉ ትጠፋፋላችሁ የሚለውን ሕያው የሆነ ዘላለማዊ ቃል ታውቃላችሁ። እግዚአብሔር የኪዳን አምላክ ነው። እግዚአብሔር ቃሉን አይሽርም። እግዚአብሔር እንደ ቃሉ ነው። እንደኔ ስሜት፣ እንደኔ ውስጠ ደንብ፣ እንደኔ ባህል አይደለም፣ እንደኔ ወግም አይደለም። እግዚአብሔር ያለው በቃል ውስጥ ነው።
የምናገኘውም በቃል ውስጥ ነው። ስለዚህ ወንድሞችና እህቶቼ በዚህ በመጨረሻ ዘመን ፈተና በሚበዛበት ዘመን ጠላት ጥላቻን እርስ በርስ በሰው ልብ ውስጥ እያመጣ ባለበት ዘመን ጳውሎስ እንዳለው የዲያብሎስን ሥራ አንስተውም እንዳለ ጥንቃቄ ማድረግ ያለበት ዘመን ይመስለኛል። ምናልባት የቱርክን ታሪክ ታውቃላችሁ። ቱርክ የወደቀችበት ያቺ ስንት አብያተ ክርስቲያናት ያሉባት ምድር የወደቀችው በምቾት ነው። ምቾት በመጣ ጊዜ ሰው የራሱን ስልጣን፣ የራሱን ጥቅም፣ የራሱን ክብር ማሰብ ጀመረ። በጥቃቅን ተራ በሆኑ ትምህርቶች እርስ በርሳቸው መከራከር ጀመሩ። በዚህ መካከል ቤተ ክርስቲያን የወንጌል ተልእኮን ቸል ብላ በራሳቸው ማንነት ላይ ሲከራከሩ የመጀመሪያ ሰይጣን ድል አግኝቶ መከፋፈል ነበረ ያደረገው። በዛ መከፋፈል ውስጥ ደግሞ ሌሎች እምነቶች ድልን የተቀዳጁ መጡ። ቀስ በቀስ ያች አገር ዛሬ ባለችበት ደረጃ ሆና ቀርታለች። ውድ ወገኖቼ የተሸከምነው ስጋ አፈር ነው። አንድ ቀን ወደ አፈሩ ይመለሳል። ሞት ለሰው አንድ ጊዜ የተገባ ስለሆነ ማንኛችንም ልናመልጠው አንችልም። በሕይወት ዘመናችን በአገልግሎት ዘመናችን ለትውልድ የሚተላለፍ መልካም አሻራን መጻፍ ከሁሉ ይበልጣል። ብዙ መንግስታት ብዙ አሻራ ጽፈው ሄደዋል። አንዳንዶቹ ምስጋና፣ አንዳንዶቹ ደግሞ ምስጋና ያልሆነ። በመጽሐፍ ቅዱስም ውስጥ ብዙ ነገስታት፣ ብዙ መሪዎች መልካም አሻራን ጥለዋል፣ መጥፎንም አሻራ ደግሞ ያስቀምጠዋሉ። ይሄ የምናስቀምጠው አሻራ በሕይወት ዘመን ሁሉ ከትውልድ እስከ ትውልድ ሲሸጋገር ሲደመጥ ይኖራል። አንዳንዶቻችን እውነቱን እያወቀን የእግዚአብሔር ቃል በእኛ ላይ ባለስልጣን ሆኖ እንዳይሰራ የከለከለን ሰዎችን በመፍራት ነው። ሰዎችን ደስ ማሰኘት ደግሞ የእግዚአብሔር ሰው ወይም ደግሞ የእግዚአብሔር የክርስቶስ ባሪያ አለመሆን ነው። ብዙዎቻችን እውነቱን እናውቃለን፣ ነገር ግን እንዳንናገረው እጆቻችን በገንዘብ ካቴና ተይዘዋል። ብናገር ደሞዝ ይቀርብኛል፣ በዛን ጊዜ ልጆቼ እንዴት አሳድጋለሁ፣ ቤተሰቤን እንዴት ነው የማሳድገው፣ ቤት ኪራይ ከየት አመጣለሁ ብለን በእጃችን ላይ ጠንካራ የሆነ ሰንሰለት አለ። ይሄ ሰንሰለት የሚፈታው የዘላለም አምላክ መኖሪያዬ ነው በሚል እንደ ዳዊት እንደ ቀደሙት ሐዋርያቶች የተጠሩበትን መጠሪያ ሲያከብሩት ነው። ኢየሱስ ክርስቶስ ደቀ መዛሙርቱን ሲልካቸው ብር አልሰጣቸውም፣ ከረጢትም አትያዙ ነው ያላቸው። በልባቸው ላይ ገንዘብ እንዲነግስ አልፈቀደም፣ ስልጣን እንዲነግስም አልፈቀደም። በልባቸው ላይ እንዲነግስ የፈለገው እሱ ጌታ የሆነ ኢየሱስ ክርስቶስ ብቻ ነው። ታዲያ ገንዘብ አይስጣቸው እንጂ ትልቅ ሀብት ማንም ሊያገኘው የማይችለውን ሰጥቷቸዋል። እሱም በሰማይም በምድርም ከምድር በታች ፍጥረት ሁሉ የሚገዙለት የሚንበረከኩለት ኢየሱስ የተባለው ስም ነው። ኢየሱስ የተባለውን ስም ይዘው በሰላም ቤት ገብተው ሰዎችን እየፈወሱ ሙታንን እያስነሱ ድንቅና ተአምራትን እያደረጉ ዓለምን ለወጡ። በጣም የሚደንቅ ነው። ዛሬም ይሄ ስም ተሰጥቶናል። ይሄ ስም የተሰጠን ለሁላችን እኩል ነው። የተሰጠን ደግሞ የጨለማ ኃይልን ስራውን ለማፍረስ፣ በሽተኞችን ለመፈወስ፣ የታሰሩትን ለመፍታት፣ የእግዚአብሔር መንግሥት ለማስፋት ነው። ታዲያ ይሄ ሁሉ እያወቃችሁ ለምንድነው በአንድነት ላይ የምትነሱት? ለምንድነው አንድነትን የሚሸረሽር ነገር የምታረጉት? ሌሎች የእምነት ክፍሎች አንድ ተቋም አላቸው። ችግራቸውን ለጊዜውም
የውስጥ ችግራቸውን ቸል ብለው በአንድነት ላይ ሲጠናከሩ እኛ ደግሞ እግዚአብሔር ዘመንን አምጥቶ ካውንስል የሚባለውን ድርጅት ሰጥቶን እያለ በዚያ ጥላ ስር ተሰብስበን ሁላችን ስለ ወንጌል ብቻ እንዳናስብ ያደረገን ምንድነው? ምንድነው እንዲከፋፍለን ያደረገን? እኔ ሁል ጊዜ ስጋት አለኝ። የቱርክ ታሪክ በዛ ብቻ ይቀረ ሳይሆን በምድራችን እንዳይሆን እሰጋለሁ። አንድ ጊዜ በ89 ዓመተ ምህረት በ6 ኪሎ በሚገኘው ድሮ አይሴማ አዳራሽ አሁን አላውቅም እንደሚባል በዛን 89 ላይ በቄስ ዶክተር ቶሎሳ የተላለፈው መልእክት ሁል ጊዜ ውስጤ ነው ያለው። እንዲህ ነው ያሉት። አሁንም አሰሙትን ወደፊትም ልሰሙ አትፈልጉትን እግዚአብሔር በ9 ሰዓት ሌሊት በሽውታ ድምጽ እሳቸውን በሕይወት አሉ እንዲሰሙ ነው። በሽውታ ድምጽ አንድ ነገር ነገረኝ። እየጮሁ ነው። አዳራሹ በጩኸት ተሞልቶ ነበራችሁ። የምትሰሙ ሁላችሁ ነበራችሁ። አንዳንዶቻችሁ የዚችን ሀገር የሃይማኖት ሕግ ለውጣለሁ አሉኝ አሉ። ጮሁ በጣም። ጌታ ሆይ እኔ በዛን ጊዜ እኖራለሁ ብዬ አልኩት። አንተን አትኖርም ቀድሜ ወስደሃለሁ አለኝ። መቼ ነው የሚሆነው አልኩት። በእነዚህ በአሁኑ በትናንሽ መንግስታት ውስጥ አይሆንም፣ ከዛ በኋላ ባለው ጊዜ ይሆናል አለኝ። ይሄ የሆነው በእናንተ ምክንያት ነው። መንፈስ ቅዱስን አግልላችሁ በራሳችሁ ተቀምጣችሁ በራሳችሁ መራችሁ። ጌታ ሆይ አትለውጥም ወይ ይህን አልኩት። ሕዝቤ ራሱን አዋርዶ ፊቴን ቢፈልግ ከክፉ መንገዱን ቢመለስ እመልሳለሁ፣ ምሕረትን አድርጋለሁ አለኝ። ከዛም በኋላ አንድ ሰራዊት አየሁ። ያ ሰራዊት በሚሄድበት ሁሉ ድምፅ አለው፣ እግሩ ድምፅ አለው። በጥላቸው ይፈውሳሉ። ማንም የእግዚአብሔር ሰው ብሎ የሚጠይቃቸው የለም። ሕዝቡ ሁሉ የእግዚአብሔር ሰው መሆናቸውን ያውቃል። ያ ትውልድም ይነሳል አሉ። ያ አእምሮ ውስጥ ነው። ዛሬም ተመለስን እንዴ ታዲያ? እኚህ የእግዚአብሔር ሰው ንስሐ ፕሮግራም በተለያየ ጊዜ ጠርተዋል። እኔም ደቡብ አብያተ ክርስቲያናት ኅብረት ስንመራ ብዙ መኪና የብሔር ብሔረሰቦችን ጭነን አዲስ አበባ መተን የአዲስ አበባ ሕዝብ እንግዶችን በመቀበል ሰፊ ስራ ተሰርቷል አውቃለሁ። ከዚያም በኋላ ብዙ ንስሐዎች ተደርገዋል። ግን ንስሐዎቹ እውነት የበደልነውን ነገር አውጥተናቸዋል ወይ? እዚህ ላይ መናገር ማልፈልጋቸዋል። ሕዝብ ተበትኗል። ብዙ ሕፃናቶች በኢትዮጵያ ምድር ላይ መጫወቻ ሆነዋል። ብዙ አለ። ስለነሱ የተነሳበት ጊዜም የለም። እግዚአብሔር ያዘነበትን ነገር በግልጽ አውጥተን መናገር አልቻልንም። አንዱ ብሔር ሌላውን ጎርቶት ከሆነ ወክሎ እንኳን ይቅርታ ማድረግ አልቻልንም። ከአንደበት ያለፈ አይደለም። ስለዚህ እኔ ታናሽ ወንድማችሁ ነኝ፣ ለብዙዎቻችሁ ደግሞ ታላቃችሁ ነኝ። 33 ዓመት ወንጌልን አገልግያለሁ። በምድራችን ላይ ሊመጣ ያለው ሁልጊዜ ያሳስበኛል። እባካችሁ እኛ አፈር ነን፣ አንድ ቀን ወደ አፈር እንመለሳለን። ለትውልድ የማይሻር ጠባሳ የሆነ አሻራን አናስቀምጥ። በቃ አንከራከር። አንድ ተቋም የፈለገውን አዋጅ ማውጣት መብት አለው። ለምን ይሄን አወጣ ብሎ እንደገና ደግሞ መከራከር አግባብም አይደለም። በሚዲያ ላይ ምን ያስወጣል? ልብ ካላችሁ መግለጫ ወደ አወጡት ሰዎች ሄዱ፣ በፍቅር አናግሯቸው። ምን ያስፈልጋል? ደግሞስ መግለጫ ያወጡ ሰዎች ሰርኩላር ማስተላለፍ ሲገባ በሶሻል ሚዲያ ወጥቶ ለእግዚአብሔር ክብር እኮ አይሆንም፣ ለእግዚአብሔር መንግሥት መስፋትም አይሆንም። እባካችሁ ቤተሰቡ አንድ ነው፣ መንግስቱም አንድ ነው፣ ቤተ ክርስቲያንም አንድ ነች። እናንተ ስነ መለኮት አዋቂዎች
ይሄ ሳይገባችሁ ቀርቶ አይደለም። ታዲያ ክርስቶስ አንድ ቤተ ክርስቲያን ካላት ከሆነ ለምንድን ነው የተለያየ ነው? አንድ እግዚአብሔር መንግስት ከሆነ ለምንድን ነው ብዙ መንግስት የሆነው እንዴ? አንድ ቤተሰብ ከሆነ ለምንድን ነው በጎሪጥ የምንተያየው? አንድ መንፈስ ነው፣ አንድ ተስፋ ነው፣ አንድ እግዚአብሔር ነው፣ አንድ ጌታ ነው ካልን፣ አንድ ርስት ነው ካልን፣ እግዚአብሔር አምላክ በፍቅሩ ይሙላ። ምኞቴ ይሄ ነው። በፍቅሩ ይሙላ። የእግዚአብሔር ፍቅር እኮ መስዋዕትነት ነው። የእግዚአብሔር ፍቅር ወንድምህን እንድትወድ መስዋዕት እንድታረግ ያስገድድሃል። ፍቅር ሁሉ ተመችቶ አይደለም። በመስዋዕትነት በመጎዳት ነው ፍቅር የምታደርገው። ፍቅር በደልን አይቆጥርም፣ ፍቅር ይተዋል። ፍቅር ሳይኖረን ብንሰብክ ምን ጥቅም አለው? ወንድማችን እየጠላን ጥላቻን በውስጣችን ይዘን የምናስተላልፈው መልእክት የት ሊያደርሰን ነው? እንመለስ ወገኖቼ። የቁጭት ዘመን በመጣ ጊዜ ዛሬ እኛ ነው ብለን እንዲህና እንዲህ የምንለው ሁሉ በእጃችን በማይኖርበት ጊዜ የዛን ጊዜ ተመልሰን ያበላሸነውን ታሪክ ማደስ አንችልም። ታሪክ የሚታደሰው እኛ ባለንበት ጊዜ ነው። እኛ ካለፍን ወይም ደግሞ ስልጣኑ ሌላ ከተረከበው ታሪክን ማስተካከል አንችልም። ሁልጊዜ እንደተጸጸትን ወደ ግብአታችን ሄዳለን። ነገም ኢየሱስ ክርስቶስ በፊቱ ስንቆም ምንድን ነው የምንመልሰው? ለአካሌ መለያት ምክንያት ሆንክ ቢል ምንድን ነው የምንመልሰው? ቤተ ክርስቲያን የሚያፈርሱ በሐሰት ትንቢት የቤተ ክርስቲያን የሚሰነጥቁ ለነሱ እኮ መፍትሄ አለው፣ መድኃኒት አለው። እነሱ እየጨመሩ እንጂ እየቀነሱ አይሄዱም። አሁንም ገና ከሰማይ እሳትን ያወርዳሉ። ገና ያመኑትን ሁሉ ያስታሉ። እነሱ ተፈጠሩ ብለን አንድነታችንን ማላላት የለብንም። እነሱ እኮ ይጨምራሉ ገና። ነገር ግን የኛ መለያየት፣ በእውነት የሚሄዱ ሰዎች መለያየት ለነሱ ትልቅ በር ነው የሚሆነው። ይህን አልተረዳ ነው። መከፋፈል ለመከፋፈል የራሳቸውን ስትራቴጂ ለመዘርጋት ቀላል መንገድ ይሆንላቸው። እግዚአብሔር በሰው ውስጥ እንደሚሰራ ሰይጣንም በሰው ውስጥ ነው የሚሰራው። ስለዚህ እሱ በመረጣቸው ሰው ሰይጣን በራሱ በመረጣቸው ሰዎች ውስጥ ቤተ ክርስቲያን ለመከፋፈል እንዳሁኑ ትልቅ እድል አግኝቶ አያውቅም። በሩን የከፈትለት እኛ ነን። እኛ መሪዎች ነን። እርስ በርስ እንዳንነጋገር እንዳንወያይ ምን ከለከለን? ቤተ ክርስቲያን ተቋም አይደለችም። ቤተ ክርስቲያን የክርስቶስ አካል ነች፣ የእሱ ተቋም ነች እንጂ የሰው ድርጅት አይደለችም። ይህን ታውቃላችሁ ከኔ በላይ። ምንድን ነው እንደዚህ የሚያደርግ ትሉኝ ይሆናል። አዎ ልክ ነው። ሊመጣ ያለው በመንፈሴ እያየሁ ነው። የቁጭት ዘመን ይሆንብናል። እንመለስ፣ እንያያዝ። እግዚአብሔር አንድ ተቋም ሰጥቶናል። በዚያ ተቋም ስር ተቋሙን እያከበርን እርስ በርሳችን ብንጎዳዳም እንኳን እዛው የሄድን ይቅር እየተባባልን በምድራችን ላይ አደጋ የሚያመጡ ክፉ ትምህርቶችና ክፉ ልምምዶች ካሉም በጋራ እየተመካከርን እነሱን የምናመክንበትን የምናገልበትን መንገድ መፍጠር ነው መፍትሄው። ታዲያ እርስ በርሳችሁ ታረቁ ብለን እንዴት ነው የምናስታርቀው? እንዴት ነው ስለ ሰላም ስለ ፍቅር የምንሰብከው? እንዴት ነው ስለ አንድ ክርስቶስ አካል የምንሰብከው? እግዚአብሔር አምላክ ምሕረቱን በምድራችን ያደርግ። ይህን ያህል ካልኩ መንፈስ ቅዱስ ራሱ ዳኛ ይሁንና መንፈሳችን ልቦናችን ይመርምር። ስልጣንም ይቀራል፣ ገንዘብም ይቀራል። የያዝነው ሁሉ የኛ አይደለም። አንድ ቀን ከእጃችን የለም። ግን ሁሉ እንደሚችል የፍቅር አምላክ ወደ ሆነው በክርስቶስ ፊት እንቆማለን። እሱም በምንቆምበት ጊዜ ደግ አደረጋችሁ የሚለን ከሆነ
እንስራው። ከዛ ውጭ ግን ባናደርገው ይመረጣል። ወንድማችሁ ገዛኸኝ ይባላለሁ። ብርታት የምለው ነገር የለኝም። ሁሉም በእግዚአብሔር ጸጋና ኃይል ነው። አሁንም አቅማችን የቻለውን ያህል በፍቅር ማህበረሰብ ግንባታ በአዲስ አበባ ኔምለስ ፌስለሶችን ይዘን እየሰራን ያለ ነው። ጥሩን ምንድነው እያደረጋችሁ ያላችሁት በሉን። ምን እየሰራችሁ ነው በሉን። አንድ ማህበረሰብ ለመድረስ ፈጽሞ የማይጸልዩ ሰዎች አሉ። ምን እናርግ እንባባል፣ እንመካከር፣ ለምድራችን በረከት እንሆን፣ ማህበረሰባችን እንጥቀመው፣ ማህበረሰባችን በሁለንተና ያገሉት ቤተክርስቲያን ታገልግለው። ፍቅር የመንፈስ ቅዱስ ኃይልና ልግስና በህይወታችን ውስጥ ይሙላ። እግዚአብሔር ፍቅሩን ያፍስስልን። ወዳችኋለሁ። እግዚአብሔር ይባርካችሁ። የፍቅር አምላክ